ታክሲ ቆይቶብኝ እኮ ነው። በእናትሽ ፕሊዝ። መጣው የእውነት መጣው ደርሻለሁ። በቃ ውዴ እሺ። ሰላም የኔ ቆንጆ። የኔ ቆንጆ ኩያ አንፈልግ ኦኬ። እኔ ሲጀመር እንደዚህ ነገር አይመቸኝም። ስነ ስርዓት ይኖርክ። እኔ እኮ ዝጋዝጋባት ስራ የለክም እንዴ? ተወኛልኩ እኮ አይገባም እንዴ? ምን ስኩድ ነው? ቁመሽ ታክሲ ስትጠብቂ ስላየሽ እና ምን አዝለህ ልታደርሰኝ ነው? ምን ይመስላል ይሄ? በይ ሰላሙኝ። ስንት አይነት ሰው አለ? ምንም እኮ አላልኳትም። አይገርም? እስኪ አትምጪና ዳርነትሽ አሁን ሩታል እንትመጣው አባስ ፕሊዝ አንዴ ክፈትልኝ። ሳላቅ እኮ ነው። በእናትህ ፕሊዝ ሰላም ስንልሽ ውዴ፣ በእናትህ እኔ እኮ አላወቅኩም። የሰው አልተመኘው አልከጀልኩም እኔ አልከጀልኩም እኔ ድሻዬ ብትሆን ነው ያረፈባት አይኔ እኔ ቢላት እንጂ ለእኔ ቢላት እንጂ ባትፈቀድማ ባልታየች ነበር ፍቅር ተሸልማ ልቤን ውደድ ብለው ደግ ሰው መርቀው እንደሸኙት ነገር ተዋት አሉኝ መተው እንዴት ነበር ያን ከተማ ብዞር ያን አደባባይ አንቺን መሳይ ሸጋ አገኛለሁ ወይ ካንድ ከተቀዳ ስሜቴ ልኮነናል እንጂ የቱ ጋር ነው ታዲያ አብረተው ድጋም ሲሉኝ ምሳባቴ ዋብዬ ተማኩኝ ያለመሳቴ ቀለም ወርቄ ቢሆን የቅርቤ ጓደኛ ፍቅር ላይ ያዘው ሰው ከልካዬ አንድ ፊቱ ነው አልጋ አትይዙም እንዴ? አይዞሽ ጎዳሽ እንዴ? አይዞሽ ጎዳሽ ነው ጎዳሽ በጣም አይዞሽ። ወደ ልጅሽ አይዞሽ። አንተ ቆሻሻ ሚስቴ ምን እያረካት? ቆሻሻ አይደለም ሚስቴ መሆኗን በማውቃለሁ ነው። ቆሻሻ ነው እንጂ እዚህ ከምትያያዝ አንድ ፊት ነው። አንቺ ቤርጎ ብትይዙ አይሻላችሁም እንዴ? አንቺ ወደዛ እንዴት ነው የምታወራው? ስነ ስርዓት ያዛል። ኧረ ስነ ስርዓት ነይ ውዴ ነይ። ምንድነው ነገሩ? ምን አይነት ሰው እና ታዲያ ምንድነው? እሺ መኪና ውስጥ አቤት። አረ ይቅርታው አላወኩም። እሱ አሁን እየነገረች ነበር። ይቅርታ አድርግልኝ። እጅግ በጣም ይቅርታ ስላላወቀ ነው የእውነት። እሺ በለኝ። እሺ ካንተ አይጎልም። ሁለት ቃል ነች። እሺ እኔ ጌታ ሰላሙን። አብሽር። እሺ እኔ አባት። እሺ እናመሰግናለን። እሺ ሰላሙን። ይቅርታ ብለናል። በጣም አብሽር። መልካም የፍቅር ጊዜ። አንቺ መኝኮ ታውቂያለሽ 15 ሚሊዮን ብር አንተ 17 አልከኝ። እኔማ ቆየሁ እኮ ከደረስኩ። ይቅርታ ወንበሩ ሰው አለ? ቆይ እስቲ አንዴ። አቤት ወንበሩ ሰው አለ? አዎ አለው። በሞላ ወንበር እዛ ጋር ተቀመጥ። ይቅርታ እሺ። አንዱ በኋላ ሀገር አጠገቤ ሊቀመጥ አልፈለገም መሰለሽ? አይገርምሽም? አሎ አቤ እንዴት ነህ? አማን ነው። እየነዳው ስለነበር እኮ ነው ቅድም ስልክህን ያላነሳሁትና በቃቱ ነው። መኪናውን እኮ ገዛው አገኘው 15 ሚሊዮን አንተ 17 አልከኝ። ገዛው። ሌላ የሚሸጣል ከፈለክ ያንን የኔውን ሽጠው። እሺ ቻው በል። ቅድም ምን ነበር ያልከኝ? ወንበሩ ሰው አለው ወይ ነው ያልኩሽ። አረ ቀልዴን እኮ ነው። ሰው የለውም። ታዲያ ለምን ቅድም እንደዛ አልሽ? እናማ ለጫወታው ምቀጥይ ነው። አስኒ ይባላል። ቸኮሌት። እና ስራ እንዴት ነው? ስራ በጣም ጥሩ ነው። አንተ ጋርስ? እኔ ጋር ሸጋ ነው በጣም። እንዴት ነው የትዳር ሁኔታስ? እንዴ ያን ትዳር የለኝም። አላገባው እና ፍቅረኛም የለኝም ነው የምትይ? አዎ
ፍቅረኛም የለኝም፣ ግን ዛሬ የሆነ መልካም ወንድ እንዲያገኘው ይመስለኛል። ኧረ እባክሽ እውነት? እሺ በጣም አመሰግናለሁ። በሰላም ሁኚ፣ በሌላ ጊዜ እንገናኛለን። ትንሽ አትቆዩ? ቴንክ ዩ። ሰላም ሁኚ። እሺ። እና በምንድን ነው የማገኘው? ቻው፣ እንገናኛለን። ኧረ ስልክህን እንኳን ስጠኝ። አስኔ ኧረ ቢያንስ ስልክህን እንኳን ስጠኝ።